ሰላም 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 የተከበራችሁ በሀገር ውስጥ የምትገኙ የአማራ ትግልን የምትደግፉ ወገኖቼ እንዲሁም በለንደን የምትገኙ የአማራ ፋኖ የትግል ደጋፊ ወንድሞቻችን እህቶቻችን በአጠቃላይ የኢትዮጵያን መዳን ተመኝታችሁ ይህን ትግል በጉጉት የምትጠብቁ ኢትዮጵያውያን እንደምን ሰነበታችሁ? እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የተከበራችሁ ወገኖቼ በዛሬው ዝግጅቴ ደግሞ ይዤ ለመምጣት የፈለኩት ሰሞኑን አንዳንድ አላስፈላጊ የሆኑ ንግግሮችን በማህበራዊ ሚዲያ ላይ እየሰማው ስለሆነ እኔም ያው መሬት ላይ እንዳለ አንድ የአማራ ፋኖ አርበኛና ታጋይ የታዩኝንና ያየኋቸውን ነገሮች ይዤ ለመቅረብ ፈልጌ ነው። ሰሞኑን ደግሞ እንቶ ፈንቶ በጣም የሚገርመው ነገር ይሄንን ትግል በሀገር ውስጥ ሆኖ ቢደግፉ እንኳን ጥሩ ነበር። ቀለብ ስዩምና ሙላት አድኖ የምትባሉ ደናቁርት ጭራሽ ይሄን የአማራ ትግል በሚገባ እየተከታተሉ ለህዝባቸው የሚያደርሱትን እነ ሄኖክን እና ሀብታሙ አያሌውን የመሳሰለ ጠንካራ የህዝብ ልጆች እንተቻለን ብላችሁ አፋችሁን ስትከፍቱ በጣም አሳዝናችሁኝ። በጣም አሳዝናችሁኛል። ጎንደር ጎጃምን ይሄንን በፍቅር ተዋልዶ የኖረ ተጋምዶ የኖረ አማራ ልትነጣጥሉ ልትከፋፍሉ ላይታች እያላችሁ ነው። ቀለብ ታስታውሻለሽ? ባህር ዳር ስቴዲየም ላይ ላንቺ ያደረግነውን አቀባበል ላንቺ የነበረንን ፍቅር እንዴት እንደገለጽንልሽ የባህር ዳር ልጆች እንዴት አድርገው እንደተቀበሉሽ ህሊናሽ ግን ህሊና የለሽም፣ ህሊና ቢስ ነሽ። ሙላት አድኖና አንቺ በደመቀ ዘውዱ እኮ ከ68 የበለጡ ወጣቶችን የገበረ ማህበረሰቡ አካል ነኝ፣ እኔ አንዱ ነኝ። በዛ ሰላማዊ ሰልፍ ለደመቀ ራሱ ድምጽ ሆነን ባህር ዳር ላይ የረገፉ ወጣቶች እንደው አያሳዝኗችሁም? ዛሬ ጎጃምና ጎንደርን ለያይታችሁ ልታባሉ የምትለቁት መርዝ በጣም ያሳዝናል። እቺ ቀን ታልፋለች። የናንተ እርኩሰት የሞላበት ከፋፋይ ንግግራችሁ ግን ይሄ ትግል ከማሸነፍ ወደ ኋላ እንደማይል አስረግጬ ነግራቸዋለሁ። አስረግጬ እኛ ይሄንን ትግል ስንጀምረው ይሄንን ትግል ስናቀጣጥለው የነድረስ ሳህሉን የቆሸሸ ንግግር አርሶ አደራችንን እንደዛ ሲመጻደቁበት ያንን ሁሉ ሰባብረን የወጣን ጀግና የህዝብ ልጆች ነን። ይሄን እንድትረጁ ቀለብ ስዩምም ሙላት አድኖም እና ሀብታሙ አያሌውን ምተቹ ደናቁርት እነ ሄኖክ ጊዮንን ምተቹ ደናቁርት ብታርፉ ግን የተሻለ ነው። ይሄ ትግል ላያልቅ አልተጀመረም። ህዝብን ከህዝብ የሚያጋጭ ንግግራችሁን ረፉ። እዛው ዶላራችሁን ለቃቅሙ፣ እዛው ዶላራችሁን ሰብስቡ። እናንተ ክፎች፣ በተለይ ቀለብ የምታሳዝኝ አይነት ሰው ነሽ። ዛሬ ያነው ሁሉ ረሳሽና ለብልጽግና ተገረድሽ። ሙላት አድኖም ለብልጽግና ተገረድክ። አውቃለሁ ሙላት፣ አንተም ታቀኛለህ። ሀብታሙ አያሌው እኮ ከናንተ በፊት ወጥቶ ከባዶ ጭንቅላት ባዶ እግር ይሻላል ብሎ እኮ የብአዴንን ደናቁርት የብአዴንን አምባገነኖች የታገለ ጀግና ነው። እናንተ ሀብታሙን የመተቸት እነ ጊዮንን የመተቸት አቅሙም ችሎታውም ሞራሉም የሌላችሁ ወራዶች ናችሁ። ከነኚህ ወገኖቻችን ትከሻ ላይ ውረዱ። ትግላችን ላያቋርጥ እስከ ወዲያኛው ድረስ ይሄዳል። ትግሉ ተሸጧል የምትሉ አዎ ተሽጧል። እናንተን የመሳሰለ ክፉ ቆሻሾች ትግሉን መሸጥ አይደለም እየከዱ ሄደዋል። ለአማራ ህዝብ ግን አንዲት ያደረጋችሁት ነገር የለም። ትግሉን ክዳችሁ ስትሄዱ ነው ትግሉ ተሸጧል ብላችሁ ራሳችሁን መጠየቅ ያለባችሁ።
ትግላችን አልተሸጠም። የአማራ ፋኖ ላይ ጭርስ ትግል አልጀመረም። እነ ደናቁርት ይህንን አይነት የወደቀ አስተሳሰባችሁን ዳግም ሚዲያ ላይ ይዛችሁት እንዳትመጡ። አማራ ያሸንፋል። አሁንም በለንደን በተለያዩ የአውሮፓ ሀገራት የምትኖሩ የዚህ ትግል ደጋፊዎች በእርግጠኝነት ቃል ለምድር ቃል ለሰማይ አማራ ፋኖ ያሸንፋል። ከጽምዶ ጋር ከትግራይ ጋር እንደዚህ ሆነ አጋንንትም ሰይጣንም ይሁን አብይ አህመድን እሚጥል አይነት ማንኛውም ድርጅት ካለ ከዛ ድርጅት ጋር አብረን ተባብረን ከመሪዎቻችን ጋር መክረን ዘክረን አብይን ማስወገድ የመጀመሪያው ታርጌታችን ነው። ይሄንን ቃል በቃል ልነግርህ እወዳለሁ። እያንዳንድ በቃ ይሄንን ልነግርህ እወዳለሁ። በቃ አብይን የሚቃወም ሁሉ አላወቃችሁትም እንጂ ውስን ሰዎች እኮ ናቸው ይሄንን ህዝብ እንደዚህ ቁም ስቅሉን የሚያሳዩት። የትግራይ ህዝብ እኮ ወገናችን ነው። የኦሮሞ ህዝብ ወገናችን ነው። ያልተዋለደ ያልተዛመደ አማራ አለ። ትግሬው ከአማራው ያልወለደ አለ። አማራው ከትግሬው ያልወለደ አለ። ኦሮሞ ከአማራ፣ አማራ ከኦሮሞ ተዋልዶ ተዛምዶ በፍቅር ተሳስቦ ይኖር የነበረ ማህበረሰብ ነው ያላት ኢትዮጵያ። ጥሩ ስብጥር ነው ያላት ኢትዮጵያ። አሁን ግን የመጣ አጋንንት አብዮት አህመድ የሚባል እርኩሰት የተመላበት ሰው መሰል ሰይጣን ሀገራችን ኢትዮጵያን ሊያጠፋ ስለመጣ ከማንኛውም ጋር ሆነን እንታገላለን። አብይ በተለያየ ቦታ ሄዶ ከቱርክ ሄዶ ድሮን ሲያመጣ ጻድቅ ሊባል፣ ከአረብ ሀገር ሄዶ ድሮን አምጥቶ የአማራን ህዝብ ሲጨፈጭፍ ጻድቅ ልትሉት ምን አይነት ፎርሙላ ነው? ምን አይነት የሂሳብ ቀመር ነው? ምን አይነት ሂሳብ እየሰራችሁ ነው እናንተ ደናቁርት? አብይ ሄዶ ያንን ድሮን አምጥቶ እኛን እየጨፈጨፈ እኛን እየገደለ በአርሲ ወገኖቻችን ላይ ምን እየተሰራ እንደሆነ እኮ የዓለም ህዝብ አውቆት ሰሞኑን እግዚአብሔር እድሜውን ይስጣቸውና ልዑለ ዶክተር አስራተ ካሳ ድምፅ ሆነውናል። እና የተከበሩ አባት እና የተከበሩ ትልቅ ሰው ድምፅ ሆነውናል። እናንተ ግን ይሄንን አሰምታችኋል። በአርሲ የሚጨፈጨፍ በኦሮሚያ አካባቢ የሚጨፈጨፉ የአማራ ልጆችን አማራውያንን ክርስቲያኖችን ብቻ አይደለም ሙስሊሞችን እየጨፈጨፈ ያለን መንግስት ደግፋችሁ ከዚህ ጋር እንደዚህ ጥምረት ፈጥሯል። ጽምዶ ብሎ ፋኖ መጥቷል፣ ትግሉን ሽጦታል ትላለ። መንጋ ደናቁርት። ትግሉ አልተሸጠም። ትግሉ የተሸጠ እናንተ ከድታችሁ ስትሄዱ ነው። የአማራ ትግል ግን አሁንም ቀጣይነት አለው። ፋኖነት ክብር ነው። ፋኖነት ያሸንፋል። ኢትዮጵያ ለዘላለም በእኛ በልጆቿ ታፍራና ተከብራ ትኖራለች። መቶ አለቃ አበበ ነኝ ከትግል ሜዳ። አመሰግናለሁ። ፋኖች በርቱልኝ። ለንደን ፋኖ በተለይ ይቅርታ፣ በርቱልኝ። አመሰግናለሁ።